የአርሰናል ጨዋታ ለማየት አርሰናል ደጋፊዎች ናቸው። መንገድ ላይ እየዘገቡላችሁ አሳያቸው፣ ማሊያህን አሳያቸው። ምንም የምትለው ነገር የለም። ወዳችኋለሁ። ሰላም ጋይስ፣ እንዴት ናችሁ? ሰላም ናችሁ ወይ? ጠፍቻለሁ አውቃለሁ። በጣም ይቅርታ አድርጉልኝ። ትንሽ ቢዚ ሆኜ ነው እና እንዴት ናችሁ? ዛሬ እሁድ ነው። የእሁድ አውትፊቴ ይሄን ይመስላል። ቆይ ያሳያችኋለሁ በደንብ። አሁን ማሚ ጋር ልሄድ ነው። ምሳ በልቼ ማዘር ጋር ሄዳለሁ ማለት ነው። ማሚን አግኝተናት ማሚ ጋር ነው የምንሄደው። በቃ ምሳ ልብላና ከጓደኛዬ ጋር ማሚ ጋር ሄዳለሁ። ያ አብራችሁኝ ዋሉ። መብራት የለም፣ በደረጃ ነው የምወርደው። እንትን የራሱ ሊዘጋብኝ ነው። ፊቴ ምናምን ብዙም አልተመቸኝም። መነጽር ምናምን ልክ ጌጤ መነጽር እንዳረሳ። እሺ ና አልበላውም። ባይዘው እኮ ምን አይ ጥቁር እንደሱ አይነት ጥቁር አርጊልኝ። ጋይስ ዛሬ ዝግ ያለው ነገ የምሰራውን ነገር ካስተካከልኩ በኋላ ጨርሻለሁ። ጀመረ እየሰራው ነበር። ነገ የምሰራውን ካስተካከልኩ በኋላ ዛሬ እሁድ ነው። ያው ዛሬ አይ ቲንክ ኳስ አለ የአርሰናል። እኔ አሁን ባይዘው ስለ ኳስ ምንም አውቀው ነገር የለም፣ ግን እግዚአብሔር አሁን አርሰናል ስላሸነፈ ነው እንዳትሉኝ ማለት ነው። የምር አርሰናል ስላሸነፈ ምናምን እንዳትሉኝ፣ ግን እኔ ከድሮም የአርሰናል ነበር። እግዚአብሔር ዝም ብዬ ስትይ በቃ አርሰናል ነበር የምለው። ለምን ብትሉኝ በስራ ተጫዋቾችን አላውቃቸውም፣ ግን የሆነ ኢንፍሉዌንስ የሚያደርጋችሁ የሆነ ፌመስ ሰው ምናምን ካለ ወይ የምታደንቁት ሰው ምናምን እና የሆነ ሰው ነበረ እሱ የሚከተለው ሰው አርሰናል ነበር እና ያኔ በቃ ልጅ እያለው በቃ አርሰናል ሲል በቃ አርሰናል ብዬ ቀረው። ያው ስላሸነፈ ደስ ብሎኛል። ብዙ ኖርማል ነው ለኔ ግን ያው እና ዛሬ ኳስ ይታያል አይ ቲንክ በየቦታው እና ገብቼ ኳስ ላይ ይችላል ልላችሁ ነው። እና ሙድ ምናምን እንዳትይዙብኝሽ አንቺ ዛሬ መጥተሽ ምናምን እንዳትሉ፣ ግን ሁሌ ምል ነበር እንደዛ ለማለት ነው። በቃ እንደዚህ ነው የምለብሰው። ጫማ ምናምን ይሄን ነው ፍላት ነው የማደርገው። በጣም ሙቀት ነው፣ በጣም እየሞቀኝ ነው፣ ዝም ብሎ እየወበቀኝ ነው። ለበኋላ ግን ቡትስ ይዝና ቡትስ አደርግበታለሁ። ከላዩ ላይ ምን ልደርብበት? ምንድነው የነካኝ እዚህ ጋር? ወይኔ ጉዴ ፈላ። እኔ ግን እንደው ምንድነው የነካኝ? ታያችሁ? እኔ በቃ ሁሌ ልብስ እንዳቆሸሽኩ ከላይ ምን ላድርግ? በኋላ ጃኬት ካረኩ እንኳን በቃ ለበኋላችን ደረብ አድርገን በቡትስ ያራዳ ልጆች ያምራል ይሄ ነገር። ቀይና ቅላቱ ብዙ አይገናኝም። እስቲ ቼክ ላድርጋት ጓደኛዬ። ወይኔ መብራት ማለት ነው የለምና ከትላንት ጀምሮ ቀፈፍ እንዳለኝ ወደ ቤት መምጣት በቃ ማሪ። እዚህኛው ላይ ቡትስ አደርጋለሁ። ጥቁር ቡትስ፣ አጭር ጥቁር ቡትስ አለኝ። አይደብርም? አጭሮ ማለት ይሄ ከኒ ወደ ታች አይደለ? ሊሄድ ይችላል። አሁን ላድርገው ለሀይሽ። አሁን አላድርገው። ጌጤ የት ነው ያለው ቡትሱ? ይሄ ሲደብራል። ከላይ ያደረኩት ከለሩ ይገናኛል። አይነፋማ? ይነፋል ብዬ ነበር እኔ ግን ካልነፋ እንግዲህ ምን በጣም ነው የሚያስጠላው። ወይኔ ጉድ! አንቺ ግን በጣም ክሩን ነሽ። አነጋገርሽ ምናምን በጣም የሚያስጠላው ምናምን ስለሚያስጠላው አልቲ ነው። ግን እኔ እንጃ እስቲ አይደብርም? ይደብራል። ጌጤ የውስጡን አጠብሽ? ቡትሱን ረጠበኝ። ቡትሱ ያምራል። ያረዳል። ነግሬሻለሁ እኮ በኋላ ብርድ ስለሆነ መደረበው። ምን አይነት ኮት? ረጅም ወይ ብዙም አይደለም ማለት ነው። ብቻውን ባታረጊው አሁን ኖርማል ኮታ ውስጥም ገብተሽ ኮዛ ማለት ነው ይሞቅሻል አይደል? ይሞቀኛል እኮ ትንሽ። ስለዚህ ኮት አንቺ ልጅሽን አንዴ አትሳደቢያት ወረኛ። አንቺ ደግሞ ዝም በይ። አንቺ ትሰደታለሽ። እኔ ማሰርባታለሁ። እኔ ካስፈለገ ገርፋታለሁ። እሺ ከቀዘነች እኔ መች እንደዚህ ያቅልሻለሁ። ይሄ ይሻላል። ግን እኔ እንደማራ ዶንት ላይክ ለምን ማልገዛው ግን እኔ በጣም ደደብ ነሽ። ባይዘው የማያስገዛዘኝ የእንትን ነው የእንትን ነገር ይሄ ካፖርት ነው ማያስገዛ የማያስገዛ ያዘኝ። ይሄስ ማረብስማ ቦልም አንቺ ያኛው ጃኬት ጠፋ አይደለ? ጥቁር ሌዘሩ አንቺ እኔ ልብሶች እኔ እኮ እንደው ኧረ ተይኝ እስኪ። እንዴት እንደሚሄዱ እኮ አላውቅም። እግዚአብሔር ምስክር
አንዴ መኪና ውስጥ አንዴ እንደዚህ ውስጥ የምታረጊው ነገር ነው። አይ እሱ ሌዘር የት እንደሰረቁኝ አስታውስከው። የት የሆነ ወይኔ ምን ያለትሮች ድንቡሽቡሽ አያቶቿ ጋር ልወስዳት እኮ ያት እየሮጠች በጣም ኤክሳይትድ ሆናለች። አትሄጂም አላፍቅሽም። ቆይ ላሳያችሁ። ሃይ የት ለመሄድ ኤክሳይትድ ሆነሻል? አያቶችሽ ጋር? አያቴ ጋር ግን አያትሽ ጋር? ኦ ማይ ጋድ ዋው አይ ሚስ ዩ በጣም። አይ መውጣት ሲጀመር በጣም ትወዳለች እሷ። ልጆች እኮ እንደዚህ ናቸው። ያህላልሽ በቃ እኔ አልደረብም በኋላ እንደውም ይቅርብኝ። እኔ ይሄ ቀይ ቡኒ ጃኬት ደበረሻ? ይሄ ጃኬት እኮ ያምራል። ከዚህ ጋር ነው ያለው ከቅላቱ ጋር። ምን ሆነሽ ነው? ብር መስቂው ሀሳብሽን ተናገሪ። እዛ በቃ ማታ ስለሆነ አይ ማርያምን አልቂው በኢየሱስ ስም። ምን አይነት ሆናል? ስታስጠላ አታናጂኝ በማርያም። በቃ ኖርማል ልብስ አድርጊ። ኖርማል ጥቁር ጃኬት ረዘም ያለ አድርጊ። እሰይ ጠፍቶ ነበረ። ይሄ ያገኘሁት አሁን ጃኬቱን ሶረውር ማሪ ጌጤን እኮ ፈልጊ ብያት ስንት ቀን አሁን አገኘሁት። እሰይ እኔ ነኝ ያገኘሁት። እኔ ያፈበት ወርውሬ ያገኘሁት። አያችሁ ግን የተፈጠረው ነገር ብዙ ጊዜ ፊልም ላይ ምናምን አይታችኋል። የሆነ ነገር ድንገት የሆነ ነገር ስብር ሲያደርጉ ምናምን ነው ይሄ የእንትኑን ክሉ ምናምን ያገኙት የሆነ የተፈጠረው ነገር ነው አይደለ? የሆነ ነገር ሲወድቅ ወይ የሆነ ነገር እና አሁን እንደዛ የተፈጠረው ነው። ልብሱን ሶረውር ሞርወር አለባችሁ። ምን አገኘው? የጠፋው ኤርፓድ ገዝቻለሁ እኮ ጠፋ ብዬ። ወይኔ ትርፋለሽ አለ። እኔ ልትሰጪ ነው ወይ? እሱን አለፈውት በጣም ያምራል ማለት ኢትስ ላይክ ሶ ፕሪቲ። በጣም የሚያምር ጃኬት ኦርደር ማድረግ አለብኝ። ወይኔ በጣም የሚያምር ማለት በጣም በቃ ይሄው ጨረሽ እኮ በቃ ጋይስ። የዚህ አይነት ጥቁር ሶ ጋይስ በደረጃ ጀምረናል። ብርጃ 7 ደረጃ ጥርሴን ጫና ነው አይደለ? ኧረ ቦርሻለሁ ጌጤ ቡና ስለጠጣሁ ነው እንጂ ስሙ በደረጃ ይወርደናው። ልቤ ልተፋው ነው አክሽን ስትወርዱ እንጂ ስትወርዱ ኖርማል። ታቤት ሰፈራችን እንዴት እንደሚያምር ተመልከቱ። ማማሩ ጌጤ ምን አትወርጂም? አብረሽ ሰፈሩን ልክ ለናሳያችሁ ሳም ቆማ የሽው ሰፈሩ ስንት እዚህ አንወሪም እንደ ጌጤ አይተሽ አታውቂም? በእማን እንገጫጫ ለምሮ ሰብስክራይብ ማድረግ እንጫወታለን። ዊያውሳ ጌጤ ማብራኛለች። እቃ የምትገዛው ምናምን ነገር አላት ለቤቱ አስቤዛ አይደለ? አስቤዛ ባይዘው ጌጤ የሆነ ነገር ልንገራችሁ። አስቤዛ ማለት ነው ልንገራችሁ አንዴ ስለ ጌጤ አንዳንድ ነገር ልንገራችሁ። በመጀመሪያ ቲክቶክ አካውንት አውጥታለች። ፎሎ አድርጓት። እንዴ ታዲያ የምንለቂው እኮ ታዲያ ለምንድን ነው? ሰው ፎሎ እንዲያደርግሻል እንዴ? ፎሎ አድርጓት። አሁን በቅርብ ላይ ያየሁትና በጣም ተመችቶኛል። ወድጃለሁ ጌጤ። ሁለተኛ ደረጃ አስቤዛ ካለቀ ባዶ ልክ ልወጣ ስል ምናምን ቡና ከሌለ አሁን ቡና ልክ ሲያምረኝ ነው ቡና እኮ የለም ትለኛለች። ኧረ ጌጤ ሊያልቁ ሲሉ ነገሮች ቢናገሩኝ ያላፋል አይደል ጌጤ? ትረሻለሽ። እሱ ደግሞ አለማስጨነቀ ለኔ ለምበለው ነበር የምጨነቀው እንዴ? ካጣው ነው የምጨነቀው። ተይ እንጂ ጌጤ። በእርግጥ እኔም በስራት አላወራም። ለዛ ነው ጋይስ አሁን ላይ ኦብሰሽን ውስጥ ያለሁት ከጥላሁን ገሰሰና ከአስቴር አወቀ ጋር ነው። ናፍቆቷ የመጣ ና ቤተ ማርያም ለክብሯ እንማማረ ከበሯ አንለያይም በለኛ በቃልህ አስታልለኛ አሁን በተነብ ማሬዋ እንደማሰብ ጋይስ ልክ በቃ መኪና እንዲያቆሚ። በነገራችን ላይ ድሮም መኪና ሳቆም
በሬ ሁሌ ዝግ ነው ከስንት እኔ እንጃ ከፍቼ ማቅበት እንትን ይል ትራውማ አለብኝ የሌባና አልከፍትም እና አሁን ደግሞ በጣም ሌቦች በጣም ያዛጉ ነው ስትሄዱ ምናምን በራችሁን ቼክ ማድረጋችሁ እንዳትረሱ ይሄ ጥንቃቄ ነው መስኮታችሁን ባለፈው ደግሞ መስኮት ነው የምከፍተው እኔ ስልኬ ደግሞ ሁሌ በዚህ ጋር ነው ዝግ ነው በሬም ዝግ ነው በዛ ጋር መስኮት በሞት አልከፍትም በዚህ ጋር ትንሽ ከፍታለሁ እሱንም እንዳልከፍት አድርገኛ ያኛው ልጅ እተፋብሻለሁ ያለኝ እና ተማሩ ለማለት ነው ጓደኛዬ ጋር እየደረስኩ ነው ጋይስ የአርሰናል ፋኖች ኦ ማይ ጋድ ሉክ አያቸው አላውቅም ወንዶች ኳስ ፍቅራቸው እዚህ ያህል ድረስ እንደሆነ አላውቅም ነበርና አም ሶሪ እስከዛሬ በጣም ፋዘርና ብራዘርና ምን ኳስ ያዩ ቤት በሳጭ ነበር በቃ ኳስ ሲኖር ድሮ ልጅ እያለሁ ነው ማለት ምርር ነበር በቃ በጣም ኤክሳይትመንታቸው ምናምን ይገርመኝ ነበር ነው እና አሁንም ገብቶኛል እያልኩ አይደለም ግን አላውቅም ግን ያው አይ ሆፕ ደግሞ የኛ ሀገር እንዲ ዋንጫ በልቶ ለማየት ያብቃል በጣም ደስ የሚለኝ ይመስለኛል ወይኔ ጉዴ ፈላ መንገድ ዘግቼ ቆሜያለሁ እሷ ግን ያው ተረጋግታ ነው የምትለው ከንቱ ሶ ጋይስ ቤቲ መታለች ስሜ የለኝም ቤቲ ይባላል ኖ አይ በዝም በደዛ ያቆሻል ብዙዎቻችንን በልተን እናቴ ጋር ሄዳለሁ ስልኬን እንዳይሰጠኝ ካሜራ አንቺ በር ቆልፍ ሄዳ እየነገርኳቸው ነበር ቤቴሌም ደግሞ መኪና ውስጥ ገባሽ ማለት በር መቆለፍ ተርሰ ስለ ጥንቃቄ እየነገርኩሽ ዝም በይ በስመ አብ በኢየሱስ ልከሽልኛል ግን እኔ የኔ ጥንቃቄ አልሽም ሁሌ ትይኛለሽ ግን የኔ ጥንቃቄ አይበልጥም ግን አሁን ዘግተሻል በር ስትገቢ አሁን ቀን እኮ ነው ታዲያ ምን እንደሚመጣ ነው ወይኔ ጉዴ ፈላ እኔ እኮ በቀን እኮ ነው ልሰረቅ የነበረው ነው በር በቀን ንገሯት እሺ ተሰረቃችሁ ሰዎች በቀን እንደዚህ በር ከፍተው እንደዚህ ይሄን በሩን ይሄ እኮ ዝግ ነው እሺ ምን ልትይ ነው እሺ ሌቦች ካላችሁ እዚህ ስር ኮሜንት አድርጉላት በቀን ይቻላል ሚላውን ነገር አስረዳት አዲስ ነሽ ለሻሻ አንቺ በቀን ትራንደ እኔ በጣም ነው የምደነቀው ቀንና ሌሊት ምንድነው በር ከፍተው ስልካችን እንዲኮሰዱ አንቺ ቪዲዮዎች አትጠቂም ማለት ነው እንዴ ፊልም ላይ ነው አላ ፊልም አይደለም እዚህ ሀገር በይ አንቺ በቃ አንቺ የለሽም ነበር ማለት ነው ማርያ አንቺ መሰራህ አለብሽ እንዲገባሽ እባካችሁ ቤቴሌም ተባበሯት ቤቴሌምን ወይኔ ሀዛርድ አላበራውም ግን አብርቻለሁ እሰይ አፍጣል እኮ ግን አላየሽ አይደለም አብርቻለሁ አላበራውም እሱ ግን አብርቻለሁ በደበ ነፍስ አብርቻለሁ ነው ይታልተራል ሰሚ ኤኒዌይስ በቀን እንትን ብለሽ መኪና ስትገዢ በርሽ ሳቆልፊ እንትን እንዳነች እሺ ከልማት ጥንቃቄ ሳልገዛው መኪና በቃ እንደዚህ ማሰብ ያለብሽ ማርኛ መኪና ይመጣል እግዚአብሔር ግዝት ነው የምታደርገው እኔም በቅርቡ ያሰብኩት ያለው መኪና በጣም ትልቅ ነው ግዝት ነው የማደርገው እግዚአብሔር ኃያል ነው ከፈለ ግዝት ያደርግልኛል አሁን በቃ ስሙ ትመቹኛላችሁ ሰብስክራይብ ያድርጋችሁ ሶ ጋይስ ዛሬ በመኪናው አልቀረ በምኑ አልቀረ የአርሰናል እንትን ቀይ ላሳያችሁ ያስ Yay! Hi. Trin bla. እሺ አርሰናል አይበላም ነው ይበላ ቢሸነፉ ያሸነፉ ይበላ ገና ላይ ማለው ገና ግዴታ መጮት ስላለበት አላለቀም ኦሬዲ በልቶታል በቃ የዛን ሲቲ አቻ የወጣበት ቀን አለ የዛን ነው እንደሚበላ ምክንያቱም ፖይንት አይደራረሱ የአርሰናል ደጋፊ ነሽ አርዲም ማራቆም ማቆረገረ ለዋልስ አርሰናል ሰራኩቹን አማይ ማሪ ወይ መጣ በቃ ሶ ጋይስ አሁን የምንገኘው ውጭ ላይ ጥሬ ስጋ በልተን ተመልሰናል። አሁን ወደ እናቴ ቤት ሄዳለሁ ማለት ነው። ዛሬ የአርሰናልን ጨዋታ ለማየት በጣም የት ልያልኩ እያሰብኩ ነው። ብዙ ሰዎች ሪአክሽናቸውን ለመቅረጽ ማለት ነው። ኢንተርቪው አይደለም ያ ፀሐዩ ይታያል አይደል? አዎ ባይዘው ጸዲ ሀሳብ ነው ያመጣሽው እኮ ኢንተርቪው ማድረግ ምን ተሰማሽ? አላረጋችሁ ሳይ ጋይስ ልንገራችሁ በኋላ ማለት ነው ሄጄ ስለ ኳስ ምናምን ብለ ማቆ ነገር የለም እንዴ እንትን ምን አድርጎ ማለት አልችልም ምንም የምን እንደሆነ ራሱ አላውቅም ግን ሄጄ ብዙ ፋኖችን ጠይቃቸዋለሁ ቻው በቃ ማሪ አርሰናል ደጋፊ ቻው አስሚኝ ቻው በይ
ባይ ሰማኝ አታውቅም። አረ በዚህ ገልገባ ነበር ዛሬ ከተማው ይቃወጣል ያቺ እንደው ብጥብጥ ነው የሚለው። ባለፈውም እንትን ሲል ውጪ ነበርኩና አጋጣሚ ሆኖ ውጪ ስላችሁ በቃ እራት እየበላሁ ነበር መኪና ውስጥ ይጮሃል። ምንድነው ጩኸቱ ምናምን ብዬ ማለት ነው ይሁን ምን ተፈጥሮ ነው ምን ጸምተው ምናምን እያልኩ ማለት በጣም ሲጫጫሁ ማለት ነው። አላውቅም ነበር ኳስ እንደላ አላገራቸዋለሁ አላውቅም ስለ ኳስ። ከዛ ለካ አርሰናል እንትን ብሎ ነው። ሶ ጋይስ ማሚ ጋር መተናል። ምን ላችሁ ነበር የሆነ ነገር ላችሁ ነበር እና አሁን ማለት ነው ማዘርጋ ገብቼ መብራት ከሌለ ማለት ነው ይደብራኝ። ሲሪየስሊ ቤትም የለም ይሄም ቻርጂንግ ነው ስልኬም ብዙም የለውም። ኡፍ ፀሐዩ ሲያምር እንደኔ አሁን ማዘር ቆምጤን ታይና ይደብራታል። አትወድም እንዲህ ስለብስ እንዲህ ነው የምታይ። ምን ላድርግ ደግሞ እኔ ደግሞ አይለኝም ማይ ብራዘር ወሳ እና ይደብራታላችሁ ነው። But it's okay, you know, sometimes parents don't understand. አቡቹ ፊስ ነው እንዴት ናችሁ? ሰላም ናችሁ? ሰብስክራይብ እያደረጋችሁ ሰብስክራይብ አድርጉ። እሺ ማን አለ ቤት? ማንም አሜዚንግ ባይዘዌ አጣጥፊያችኋለሁ። ኳሳችሁ በጣም የተነፈሰ ስለሆነ ነው። አረ ችግር የለም። ቀይሩ ኳስ አላሳየቻችሁም እንጂ እኔ ነበርኩ ባሎቼ። አንተስ ምን አደረግ? ቀደም እዚህ ጋር አልኩት። ማንኛውም አልተራችሁም ማለት ሌላ ቀን ካሜኑ ጋር ሆናችሁ እገጥማችኋለሁ። እሺ ሰብስክራይብ እያደረጋችሁ እሺ። ሰላም ነው ጋሼ? እንዴት ነው? አለን። ሶ ጋይስ ከማዘር ቤት አርፍጄ እየወጣሁ ነው። ኦልሬዲ ተጀምሯል። እዚህ በቃ ጨዋታ ይዘምናል ወራችን ህብብር ስንል ቆየ። አሁን እየሄድኩ ነው። ሶ የት እንደምገባ አልወሰንኩም ገና አልወሰንኩም። የት ጸዴ ቦታ ሆኖ የሰው ሪአክሽን ምናገኝበት ቦታ አልወሰንኩም። አይዊሽ ኢንተርቪው ባደርግ ዛሬ ግን እዛ ቦታ ደግሞ ለኢንተርቪው ለማድረግ ይሄ ኦፕን እንትን የሆነ መሆን አለበት። ገባችሁ? አታውቁት ነገር ይኸውና መኪና እኮ እዚህ ጋር ነው የቆመው። ጋይስ መኪና ሀጠብኩ ወንድሜ ሀጠበልኝ። ቆሾ ነበር መኪና ይመስማ ደህና ዋይልኝ። እሺ የት እንደምሄድ አላውቅም። ፕላስ ደግሞ የዚህን በጣም ማናደው ግን እኔ የዚህን ካሜራ ድምፅ ራስቼ ወጣሁ። ጋይስ ናቸው እንዴት ናችሁ? ኧረ በጣም ደስ የሚለው የአርሰናል ባይወፌስ ነው። እንኳንም የአርሰናል ሆንኩኝ። እንዴት አርሰናል ደጋፊ እንደሆንኩ ማወቅ ከፈለጋችሁ ላይክ ማንንም አላቀምያችኋለሁ፣ ግን የምር ተጽዕኖ ያደረገብኝ ጋዜጠኛ ነው። እንዴት እንዳደረገብኝ ምናምን ማወቅ ፈልጉ ነው ላይክ ከታች ጻፉልኝ፣ ጽፍላችኋለሁ። ኢንተረስትድ ከሆናችሁ ላይክ አውቄ ምናምን ሳይሆን በቃ ከድሮም ግን ሁሌም አርሰናል ነበር የሚለው ላይክ አምሳ አንዲ እሺ ትመችኛላችሁ። እኔም አባቴ ሸራሪ ልበል እንጂ ገና መሆኔ ስንጃ አስከፋውሽ መሰል ምን ልላክ ለምንጃ ቡትስ ጫማዬ ረስቼው መጣሁ እናቴ ጋር። ሶ ጋይስ ጊዮን አሁን እየሄድኩ ነው። ጊዮን ልገባ ነው የወሰንኩት። ያ ጊዮን ደርሻለሁ። ጊዮን ጋር ሄጄ ማቆሚያ የለም ሞልቷል። ሌላ ቦታ ነው ማቆመው። ከዛ ግን በቃ ለምን እንዳደረግ የለኝም እንሞላ ወረፋ ስላልነበር መጣ። ሶ ጋይስ አሁን መኪናዬ ሌላ ቦታ ቆሜ ገና በራይ ልሄድ ነው ወደዛ ማለት ነው። ተጀምሯል ምናምን በቃ ግን በቃ እንግባ እና እኔ ደግሞ የማን ደጋፊ ነሽ ምናምን ካላችሁ ማለት ነው አሰልጣኙ በጣም ነው የሚመቸኝ። አርቴታ ይመቸኛል። አማራኝ በጣም ደስ የሚለኝ
አንዳንዴ እሱም ማየት ደስ ይለኛል እንኳን እሱም ብቻ ማየት ደስ ይለኛል you know something about him የሚያምረኝ ነገር አለ ሁሌ ደግሞ ለብሰው ይላል anyways አሁን ሄድና ከሳውን በራይድ እየሄድኩ ነው እስከ አረፍ ተመልሷል እኛ ገና አሁን እየገባን እንገባ ነው እንዴ ሰው እኮ ነው ኳሳይ ሰው ይጣል እንዴ ጋይስ ገብተናል አይደለም ባንደና ቆይ አቢሲኒያ ወይንጃለ አንተጀላ ባምቢ ፎሬቨር መዳነ ደምሮ አለቀ በቃ ይላል አረ ቀረብ በመብርሃን አዲስ በመክንያት ነው ገለመሮ አመሰግናለሁ በጣም ነው ባሪ ለኝኛል ቤንጂ ላይ ቀርበሽ ከማን ጋር ታረባል ባላለኝ እንዴ ማን ነው እኛ ያያለ አንቺ ወጣታለሽ አንቺ ምትራመድ ፎቶ መነሳት ይቻላል እንችላለን ያሳን ተጋቢዎች ናቸው ሌላ ምን ሆነ ሰላምታ በሜታ አርሰናል ከሰላምታ በሞርጭ ምናለ በሞርጭ አሬት አሸፈ ልብ ሸጋልሽ ወደደ በጣም አመሰግናለሁ እሺ ምንም የምትለው ነገር የለም ምንም በቃ ቃል የለም ምንም ደበረክ ኦ ማይ ጋድ አም ሶሪ ምንም ማድረግ አልችልም እንግዲህ እና ምን እናድርግ ጠርቻለሁ ጋይስ ልጁ በእውነቱ የአርሰናል ደጋፊ በመሆንሽ ብቻ አላደንቅሽም ማለት አድሮ አደንቅሽ ነበረ አሁን ትቻለሁ አለ አመሰግናለሁ አባት አረ መኪናም ቢሆን አስቆመን እንሄዳለን ደከመኝ ማርያም ደከመኝ ወይኔ ጌታ እንዴና ሰላም የአርሰናል ደጋፊ ነው ወይ አልበላም ማርዬ እንትን ብያለሁ ይቻላል ፎቶ ይቻላል ይሄ አንድ ላይ ቪዲዮ ላይ ላስገባ እሺ ደጋፊ ነው እሺ ታያቸው ማሊያህን አሳያቸው ዋው አይተህ ነው አሁን ኳስ ጎበዝ በቃ ጀርባውን አየነው እኮ በቃ ዩቲዩብ ላይ እሺ ቪዲዮን አረ በጣም ቆንጆ ነው ይሆናል ደግሞ የኔ ፍቅር እሺ እኔ እናት አመሰግናለሁ ቻው አባዬ በጣም አመሰግናለሁ እኔ እናት ማሪ በእግር ወክ እናድርግ በቃ እኔ በእግሬ አይደለም ከዚህ ይርዛ ጋይስ በቃ ራይድ የለም አረ ራይድ አረ አባ ትራፊኮች እየቆጣቸው እኮ ለዛ ነው ማሪ በእግር እንሂድ ጋይስ ከተማው ላይ ምንም ራይድም የለም ይኸው ወክ እያደረኩ ነው እንደምታዩት ህዝቡት ወክ እያደረገ ነው በቃ ይታችሁ እንግዲህ የአርሰናል ማሊያ ያለበሰ ሰው የለም ያ የአርቴታዬ አድርሱለት ቆርጣችሁ ለአርቴታ እኮ ረጅም ጊዜ ሆነ ይመስለኝ በለው ህዝቡ አረ ከተማው ተናወጠ ወይኔ አስፋልት መሻገር ግን ያስፈራል በለ እኔ ዛሬ በእግር ሂጂ ተብያለሁ እንደ ካሜራማን አገሪቷ ያለውን ነገር በሙሉ በእግርና በፈረስ እየሄድኩ ማሳያችሁ ይሆናል ጋይስ የአርሰናል ጨዋታ አይተናል እና አሁን መንገድ ላይ ሆኜ እየዘገብኩላችሁ ነው በቃ ተከታተሉ ሰብስክራይብ ማለት አሁንም ወክ እያደረኩ ነው አልደረስኩም I'm so happy ጋይስ ወደ መኪና አሁን ገብቻለሁ በቃ አሁን ዛሬ እንግዲህ ያሸነፈው 2-1 ክሪስታል ፓላስ ነው ሰርች አድርጌ ነው ቀጣይ ግን የምር በደንብ አጥንቼ እመጣለሁ ብያለሁ በጣም ተመችቶኛል
ቀጣይ ደግሞ ቅዳሜ ሌላ ያበደ ጌም አላችሁ እሱን ማይ ይመስለኛል ለዛሬው ግን ይሄን ይመስል ነበር ዩቲዩብ ቭሎጌ ትመቹኛላችሁ በጣም ወዳችኋለሁ ጋይስ የምር በጣም ነው ወዳችሁ 90,000 አሁን 100,000 ሰብስክራይበር አስገቢ 100,000 ሰብስክራይበር አስገቢ እንትኑ ይላክልኝ 100,000 ሰብስክራይበር አስገቢ በጣም ተራ ነገር ነው ለእናንተ እሺ አንዴ ኢሜላችሁን እንትን ከፍታችሁ እኔም ማስገባት ነው خلاص ቤት ልገባ ነበረ መንገድም ትንሽ ዘግትግት ስላለ ለምን ዞር ዞር ብዬ አያችሁም ኤርና ወልወርታች ዘጋግቷል እና መኪና ይዤ ከምጨናነቅ የህዝቡን ቫይብ ላያችሁ እሺ ጋይስ ሌላ ታሪክ መንገዱ ተዘግቶ ቆሟል በጣም ደስ ይላል ሰንዬ ደስ ይላል ወይኔ የተራጩ ነው ያልተጠቀሙ ወደ ተማሪ ይረጩናል ጸጉሬ ይበላሻል በቃ መንገዱ ተዘጋግቷል የገባኝ ነገር አዲስ አበባ በጣም አርሰናል ደጋፊዎች አላት ወይኔ ህዝቡ ሰርግ ነው ይመስላል ነበር ነው ማ የኔ አሽቆላለት እኔ እንዳሽቆላለት ደግሞ ያስቆላለት ሰው አይደለም አይብይም አላስብ ትንሽ መኪናው ይሄድና ይቆማል ዋይ እኔ አርሰናል ነኝ ወይ እንዴት ናችሁ ሰላም ነው አለን ነግብት እንበልማሪ እዚህ ጋር ጋሪንግ ነው ጎፍሬሽ ጋሪንግ እዚህ ጋር ሊለቁት አልቻሉም ቦታው ማለት ነው አቤት በጣም ክሬዚ ቲክቶክ ሲያስገብኝሽ አርሰናል ይችላል እሺ ይችላል በጣም አመሰግናለሁ አሜን አሜን ያርሰናል ናችሁ ሰላም አሻባቢ ቻው
ወይ ያገር ሰው ሰላም ነው እንኳን ሰላም ነው ወይኔ ዛሬ በሰላም የምተኙም አይመስለኝም እኔስ ውጭ ነኝ እሺ ስታምሩ ያምራል አውትፊታችሁ እሺ ትችላላችሁ እኮ እናንተ አልቀፍጠይለን ነኝ አይ ዲናች ሰላም ወርጣን ፈገግታ ፊቴ ላይ ሞልቷል So guys, ቤት መጥቻለሁ ከዛ ደግሞ በደባሪ ፓርቱ መሰራችሁ ቤት መጥቼ ኦኬ መብራት የለም እና ጄኔሬተር ለክለሪት መሰለኝ ያለው ቤታችን እንግዲህ መብራት የሚኖር አይመስለኝም so that's the sad part from all of this ቶሎ መብራቱ ሳይጠፋ ደግሞ የሊፍታም ለቶሎ ሊድ 2 ቀን እኮ ወጣሁት በደረጃ ወጣሁት ላስ እስኪ ነኝ ድረስ ይወሽና ወደ ቤዝመንት ወይኔ ስሚ መብራት እኮ ትላንትና ማን ነበረ እኔ እኮ የነገርኩሽ ለዛ እኮ ነው እሱም ማግኘቱኛል ግን አሁን እዚህ ጋር ሆልዌይ ላይ ምናምን መሰከታችን ቻርጅ እስቲ ከሰራ ሊፍት ጋይስ ጄኔሬተር ለሊፍቱ ብቻ ነው የሚሰራው ሰለቸኝ እዚህ ቤት ሰፈር እንዴ ምን ጉድ ነው እኔ እንጃ እንዴት ታዲያ ይሄ እኮ በጣም በቂ ነው ምንም ቻርጅ ይደረግ ስልካችን ሶ ጋይስ መብራት ጄኔሬተሩም ጭራሽ ጠፍቷል እና ከተማዋ እንዲጸጥ ብላለች አሁን እንደቀድሞ አልነበረችም እና ያ ጋይስ ቪዲዮን ሰብስክራይብ ማድረግ እንዳትረሱ ላይክ አድርጉ ኮሜንት አድርጉ ኢንጌጅ አድርጉ እና ትመቹኛላችሁ ወዳችኋለሁ በራብኝ እንዴ ቻው